ስቶሪ ታይም የእህቴ ባል እናቴን ከተከበረችበት ሰፈር በፖሊስ አስጎትቶ እንዴት እንዳስወጣት ነው ዛሬ የምነግራችሁ። እኔን ታውቁኛላችሁ፣ የምታውቁኝ እንዲህ አይነት ኮንቴንት ጭራሽ አልሰራም እና ለምን ይሄን ቪዲዮ እየሰራው እንደሆነም አላውቅም። የተደረገው ነገር ትክክል አይደለም እና በቃ here it goes anyway አጀማመሩ እንደዚህ ነው ጋይስ። እህቴ ከጥቂት ዓመታት በፊት አንድ ቦይፍሬንድ ትይዛለች እና በሰዓቱ በጣም አሪፍ ሰው እንደሆነ ነው የምናውቀው። ለምን እዚህ ያለችውን ላይፍ በጣም ያኔ እሱ ጅጅጋ ነው ያለው፣ ክፍለ ሀገር ነበር ያለው እና ያኔ በጣም ይደጉማታል። በጣም አንደላቆ ነው የሚያኖራት እሱ እዛ ሆኖ ሪሌሽንሺፕ ላይ ሆኖ ማለት ነው እና በቃ ከጥሩ ኢምፕሬሽን ነው የጀመረው ሰውዬው ገና ከመምጣቱ ማለት ነው እና አሁን ካለፈ በኋላ በጣም ብዙ ነገር ፋይንድ አውት ስናደርግ እኮ ወይ ሻሻ ነው በአጠቃላይ የተሰራ ነው ግን በቃ ካለፈ በኋላ ምን ዋጋ አለው እንጂ በሰዓቱ ምን ማድረግ እንዳለበት ምን ማስክ መጫወት እንዳለበት አውቋል ሰውዬው። አመጣጡ እንደዚህ ነበረ እና በቃ በጣም አንደላቆ ያኖራታል ምናምን፣ ደስተኛ ናት፣ ትወደዋለች እንደዚህ ምናምን እና ከዛ ነው የጀመረው በቃ ይሄንን ማሳመን ብር እንዳለው ደህና ሰው እንደሆነ እንደሚሰራ እንደሚንቀሳቀስ በጣም ብዙ አይነት ሪሶርስ እንዳለው ብዙ አይነት ኮኔክሽን እንዳለው በጣም የሚገርም አይነት ፊልም ነው የሚሰራው ሰውዬው ማለት ነው እና ያ እንደዛ ያኖራት ለሆኑ አመታት እንደዛ ቀጠሉና የሆነ ሰዓት ላይ ተወሰነ እሱም ወደዚህ ሊመጣና አንድ ላይ ተጋርተው እንደሚኖሩ ምናምን ማለት ነውና ያ በቃ ኦሬዲ ጥሩ ኢምፕሬሽን ያለን ስለዚህ አሪፍ ነው ከተቀላቀለ ቤተሰቡ ምናምን ተብሎ በደስታ ተቀበል ነው ማለት ነውና ከተጋቡም በኋላ ያለው ነገር አሪፍ ነው። በቃ ጥሩ እንደሚንቀሳቀስ ነው የሚያወራው። የሆነ ነገር ስታዩ የሆነ አዳፕ የሚያደርግ ይመስላል ሊሆን ይችላል። በቃ የሆነ አዝማማ እንደዛ ነው እንደሚንቀሳቀስ በጣም ጥሩ እንደሚሰራ እንደዚህ። ወሬው ደግሞ አትችሉትም ነው የምላችሁ። እንዲህ በሚሊዮኖች ኮንቴነሮች ምናምን ነው በቃና በቃ ከተጋቡም በኋላ የሚኖሩት ኑሮ በጣም አሪፍ ነው። እናቴን ይረዷታል፣ ይደጉሟታል፣ ይጋብዟታል። እንደሷ ሰው የለም ነው የምላችሁ። በቃ በዛ ሰዓት በጣም እንደዚህ ያሉ ማለት ነውና እኛ በሰዓቱ የቀረነው ልጆች አለን አይደለ? እኛ ደግሞ የራሳችን ሩጫ ላይ ነን፣ ህይወታችን ላይ ነን። እኔም ያኔ ሆስተስ ነበርኩኝና በቃ ስራዬ ላይ ነኝ። እዚህ ሀገር ራሱ ብዙ ጊዜ አልኖርም በቃና እንዴት ነው ይሄ ነገር ኤስክሌት እያደረገ እንዴት እንደሄደ ራሱ ወደ በስተመጨረሻ ነው ያወቅነው እኛ ባይገርማችሁ ማለት ነውና ይሄ ሰውዬ አሁን ምን ያደርጋል መሰላችሁ? በጣም በቃ የተቀራረቡ መጡ እና የሆነ ሰዓት ገብቶናል ግን በቃ ኖርማል ነው መሰለን በጣም ነው እንትን የሚሏት የሚያገኟት እንዳልኳችሁ መገባበዝ ነው። እሷ ቤታቸው ትሄዳለች፣ እነሱ እንደዚህ ምናምን። እኛ ግን እንደነገርኳችሁ የተቀረነው ልጆች የራሳችን ሩጫ ላይ ነን። ብዙ እንትንም አልተሰጠውም እና አንድ ቀን ሌላኛዋ እህቴ ትደውልልኛለች እና ጉድሽን ሰምተሻል አለችኝ። የምን ጉድ ምንድነው የምታወሪው ምናምን ስላት የእናትሽ ቤት እኮ ካርታውን ተቀብለዋታል ምናምን አለችኝ ማለት ነው። እንዴ ማለት ምናምን እና የሆነ አዝማሚያው ገብቶናል የሆነ ክሊክ አደረገልኛን ሰዓት እና እንዴት ምናምን አይ የሆነ ካርታውን ብር አስይዤ ብር ተበድሬበት የሆነ ስራ ልስራበት እና እንደዚህ ብሎ አሳምኖ እኮ ተቀበላት የእናትሽን ካርታ አልሰማሽም ጉድሽን ብላ እህቴ ትደውልልኛለች ማለት ነው። ማመን አቅቶኝ በጣም ደወልኩኝ እናቴ ጋር። ምንድነው የምሰማው እንዴት ነው ይሄ ነገር ምናምን ስላት አይ በቃ ኦሬዲ እኮ የተደረገ ነገር ነው ይሄና ችግር የለም እሱ ከይንቀሳቀሳል እንደዚህ ሌላ በምን ተደልላለች መሰላችሁ እናቴ? ያው ከመብላቱ ከመጠጣቱ ከመገባበዙ ከመሞጋገሱ በላይ ደግሞ ምን መሰላችሁ ቤቷን አሳድሰውላታል። ይሄ ራሱ በዳ የተያዘው ቤት ማለት ነውና እሱንም ቤት ፎ አድርገውላታል ምናምን እና ካለፈ በኋላ በጣም ብዙ የምሰማው ነገር አለና በብዙ ነገር ብቻ ይረዷታል፣ ይደልሏታል በትንንሽ ነገር ምናምን ሆኖ ዋናውን ግን ተቀበሏት። ገብቷቸዋል አይደለ? እዚህ ጋር መናገር በፈልገው እህቴ ሙሉ በሙሉ ተባባሪ ናት ምናምን እያልኩኝ አይደለም። ነገር ግን ተሸውዳ ይመስለኛል እሷም እንደኛ በጣም ለሷም አይ ቲንክ ሚስሊድ አድርጓት ሚስኢንፎርም አድርጓት ብዙ ነገር ይመስለኛል። ሆኖ ግን እንደዛ ማድረግ አልነበረባትም። እሱን ተማምነን እናልፋለን እና ይሄንን በሰማው ሰዓት እንደዛ አስጠይቅ እናቴም ምላሿ ያ ነው። በቃ በቃ ሰርተው ይመልሳሉ እኮ ምናምን እና እንዳልኳችሁ በተለያየ ነገር እንደሸውዷትም ገብቶናል። በቃ ገባችሁ? ከዛ ይሄንን ነገር ተሰማ እንዳለ ቤተሰብ ሁሉም ምናምን ተሰማ። በቃ ይሄ ነገር ማለት ነውና በሰዓቱ ብዙ አሳሳቢ አልመሰለንም ነበረ። በቃ ለምን እንደነገርኳችሁ ለኛም ቢሆን አንድ አሪፍ ሰው ነው ይሄ ሰውዬ እንደሚንቀሳቀስ በቃ ደህና ሀብታም ነገር ነው ጥሩ ነው አለው እንትና የሚባል ሰው ነው። ገባችሁ?
ሶ ይሄንን ስንሰማ ኦፍ ኮርስ በጣም ደብሮናል። እናታችንም ምን ሆነሽ ነው ምናምን ብለናል። ነገር ግን ስቲል በቃ ሂዝ ጉድ ፎር ኢት አይነት ነገር አለ አይደለ? ጥፋቱ እንደሆነ ሆኖ በቃ ኦልሬዲ ዘ ዳሜጅ ኢዝ ዳን ካርቷን አንስታ ሰጥታለች እናታችን እና ሶ በቃ ምን ይደረጋል? ያው ሌትስ ሆፕ እንግዲህ ሰርቶ እንደሚመልስና ካርታሽ እንደሚመልስላት ተስፋ በማድረግ ህይወት ይቀጥላል ማለት ነው። እዚህ ጋር ሳልነግራችሁ ማላልፈው ነገር አንድ ዘመዳችን ነበረች እና በጣም በተደጋጋሚ ታስጠነቅቃት ነበር እናቴንም እኛንም እና ኧረ ይሄ ሰውዬ እንደምታስቡት አይደለም፣ ይሄ ሰውዬ እንደዚህ ከሆነ ቦታ እንዲህ ዕዳ እንዳለበት ሰምቻለሁ፣ እንደዚህ ብቻ ይሄ ከኛ ከሳልነው ስዕል ጋር የሚጋጭ ነገር ብዙ ጊዜ ልትናገር ሞክራለች። የሚሰማት ግን አልነበረም። አይገርምም? እና የሆነ በህቴ ቀንታ ያኔ እሷም አላገባችም ነበር ምናምን እና የሆነ በህቴ ቀንታ በህቴ በገጠማት ባል ተናዳ እንደዚህ አርገው ነው የተወሰደባት እንዳለ። አይገርማችሁም? እና የሆነ ሰዓት ላይ ሲጣራ ያወራቻቸው ነገሮች ሁሉ ወይ ቼክ የሚያደርጉ ነገሮች ናቸው እንዳለ ስትል የነበረው ነገር ማለት ነው። በሰዓቱ ግን እንዳልኳችሁ ምቀኝነት ተደርጎ ተቆጠረባት እንጂ ሞክራለች እቺ ሴትዮ ልትናገር ከመጀመሪያው ማለት ነው። እና በቃ ይገርመኛል ለሆነ ወደ አላሳስበው እና ሶ እንዳልኳችሁ ኦልሬዲ ተይዟል ካርታው እንደዚህ እኛም ሰምተናል ምናምን ማለት ነው። እና እየቀጠለ ነው ህይወት። ምንድነው እሱም ስቲል አይጋድስ ነው። ኧረ ኢትስ ኦኬ እንዴት በዚህ ትጠረጥሩኛላችሁ አይነት ነገር ነው እያሳየ ያለው። የሚናገረውም ኢትስ ኦኬ እናቴንም በጣም ሪያሹር ያደርጋታል። እናቴ በጣም በሚገርማችሁ ሁኔታ እኛ ስንደነግጥ ነው የደነገጠችው። ኖርማል ነበር የመሰላት። አይገርማችሁ? ካርታዋን ብድግ አድርጎ መስጠቱ ኖርማል ነበር የመሰላት። እኔ ምን አደንዝዘውኝ እንደሆነ ሁሉ ትላለች አሁን ካለፈ በኋላ። እውነት እላችኋለሁ ማለት ነውና በቀኛ ምን ሆነሽ ነው ስንላት ነው በጣም የጉዳዩ አሳሳቢነት የምር ሪያላይዝ ያደረገችው ሳስበው። እውነት ነው የምላችሁ ቢካዝ ሪአክሽኗ እንደዛ ነበርና በቃ በጣም ኤኒዌይስ እንደዛ ሆነ እና አሁንም ይከፍላል ምን ይላል የሚል ነገር ነው። በቃ ሂል ሃንድል ችግር የለም በሚለው እየኖርን ነው። በድጋሚ እንዳልኳችሁ መልሰን ሩጫ ላይ ደግሞ እንገባለን። እኛም ገብቷችኋል። እና በቃ አደራ ይሄን ነገር ተከታታይ በደንብ ምናምን ብለናታል። ከዛ ደግሞ ወደ ስራችን ምናምን ተመልሰናል። በቃ ሁላችንም ደግሞ ወደ ላይፍ ትቀጥላላችሁ ምናምን እና ከዛ ባይ ዘ ዌይ ይሄ ነገር እንደ ቀልድ ምንም የማይፈጠር እየመሰለ ነው በስተመጨረሻ ያልኳችሁ በፖሊስ እስከ መጎታተት ድረስ የተደረሰው እና ሶ ምንም ሀፕን የሚያደርግ ነገር አልመሰለንም ነበር። በቃ አልመሰለንም እና በቃ ያስተካክላል እንትን ይላል። አሁንም ብታዩ ኑሮአቸው የእህቴ የሰውየው ሚስት አለች አይደል? ሶ የእህቴን ኑሮ ብታዩ አሁንም መደላቀቅ ላይ ናቸው። ሰው ካልተረፈው እንዲህ ያደርጋል ልትሉ ማትችሉበት አይነት መንደላቀቅ። የ1 ሚሊዮን ወርቅ ነው የሚገዛላት እንደዚህ በቃ እንዲህ አይነት ስታፍ ማለት ነው። የምርም የሰውዬ አለው በቃ ብላችሁ የምር እንድትወስኑና ሂዝ ጉድ ፎር ኢት እንዲህ አይነት የእናቷን ቤት ዕዳ ይዞ የገዛላት ወርቅ በራሱ ብር ነው ሲጣራ አሁንም መጨረሻ ላይ እና ሶያ ስታዩ ህይወታቸውን በቃ ኦኬ መብራት ጠፋ ዴጋድስ ነው የሚያስብለው። በቃ ምንም ችግር የለውም ምናምን ሂዝ ጉድ ፎር ኢት እንዲማ እንደውም እንዳንተዛዘቡላ ብላውላ አስባለች ማዘር የሆነ ሰዓት ነገ ለሚከፈለው ነገር ሁሉ ሰላም ለሚሆነው እንዳንተዛዘቡላ ብላለች። እና ሶ እንደዛ የሆነ ለሆኑ ጊዜ አትቀጠለ ማለት ነውና ሶ እንዳልኳችሁ ለሆነ ጊዜ ስለቀጠለኝ ነገር ይሄ የምር የማይሆን የሚመስላችሁ ነገር አለ አይደለ? እና ይሄን ወሬ ከሰማን ምናምን በኋላ ራሱ አመት ከምናምን እስከ 2 አመት ድረስ ራሱ አልቆየም ብላችሁ ነው። እና በቃ የሆነ ሃንድል እያደረገው ነው የሚመስላችሁ የሆነ ነገር ፊክስ እያደረገ ባይሆን እስካሁን something happen ያደርግ ነበር ምናምን በሚለው እና እሷንም እናቴንም በምንጠይቃት ሰዓት ኢትስ ኦኬ ዋው እንትን እያለ ነው አናግሬዋለሁ እንደዚህ ምናምን ነው የምትለን እና በጣም ብዙ ሀሳብ አምጥተን ነበረ። ግን አንዴ ዳሜጅ ደርሷል። በቃ አንዴ ዳሜጅ ሄደን እናናግረው እንዴ ኮንፍሮንት እናድርገው እናፋጠው እንዴ ምናምን ብዙ ነገር ያወራነው ነገር አለ። ግን ያ ምንም ኦልሬዲ ዳሜጁ ደን ነው። ሌላ እዚህ ጋር መጨምርላችሁ ነገር ማለት ነው የእናቴን ምናምን ብቻ አይደለም ያበላሽው ሰውዬና ወንድሜ ነበረ። እሺ ወንድሜ በጣም አሪፍ ኤንጂኦ የሆነ ብቻ አሪፍ ድርጅት ነበር የሚሰራው እና በጣም ደህና ብር ነው የሚከፈለው ምናምን በቃ ላይፍ ኢዝ ጉድ ለሱ እየኖረ ነበርና በዚህ ሰዓት ምን ይለዋል መሰላችሁ ይሄው ሰውዬ ለምን ከኔ ጋር መጣህ አትሰራም እንዲህ አይነት ስራ ነው የምሰራው እንዲህ ምናምን ብሎ የተወሰነ ነገር ያሳየዋል ማለት ነውና ለምን አብረን አንሰራም ችግር የለም እዚሁ ነው የሚሻለው የራስ ቢዝነስ ነው የሚሻለው አሁን እንደዚህ ብሎ
አበረታቶት ማለት ነው እንደው በስትክክል የሥራ መልቀቂያ ሁሉ ሳያስገባ ነው ወንድሜ በቃ ወይኔ እንደ ቤተሰብ ነው የተጫወተው ስላችሁ እንደ ቤተሰብ ማለት ነውና እዚህ ጋር ማለት ነው አባት አለመኖሩ አንዳንድ ጊዜ በቃ በጣም ማለት ነው ሲጀምር ደፍሮም ካርታ ይጠይቃል እንዴ አባወራ ቢኖር ቤት ውስጥ አይጠይቅም ከዛ ደግሞ እንደው ከዛ መለስ ያለው ወንድማችንን ደግሞ እሱንም በምግብ በምናምን ደልሎት እንዳልኳችሁ አሪፍ ከሚከፈለው ቦታ ሁሉ አቁሞ ከሱ ጋር ለመስራት ጀመሩ መሳቅ ነው ሌላ ምን ይደረጋልና ጀመሩ እሱንም ስራውን አስቆሞት በስርዓት እንኳን ሪዛይን አላደረገም ምን አላለም በቃ ከሱ ጋር አብረው ነው የሚውሉት ምናምን አገር ውስጥ ይዞራሉ የሆነ ሀገር ስራ አለ ያሉ ምናምን በስትክክል ምንድነው ብሎ ራሱ የጠየቀ ሰው የለም በቃ ለምን መሰላችሁ ከመጀመሪያው አሳማኝ ነበርና በቃ ፈርስት ኢምፕሬሽን ማተር አደረገለ ወይ መብራት ፈርስት ኢምፕሬሽን ማተር አደረገለ እና በሱ ደግሞ በደንብ በቃ በልቶን ነበር ገባችሁ ከመጀመሪያው ጀምሮ የነበረው ነገር ማለት ነውና ወንድሜ ራሱ ከጥሩ ስራው ለቆ ከሱ ጋር ማለት ጀመረ ማለት ነውና በቃ እንደሱ ሰው የለም ነው የምላችሁ በቃ አሪፍ ሰው ነው በቃ እንደዚህ ምናምንና አንድ ላይ ነው ነገሮች ተሰብስቦ መጨረሻ ላይ ውርደቱ የመጣው ገባችሁ እንጂ ማለት ነው በሰዓቱ ካቻፕ እስኪያረጉ ነገሮች it was fine በቃ እና ስሙዝሊ እየሄደ ነበር ያሳምናል ሁሉም ነገር በቃ ምናምን እና እንኳን አንዲት እድሜዋ ገፋ ያለች አንዲት ሴት ቀርታ እኛ ወጣቶቹንም ትንሽ አሳምኖናል ነው የምላችሁ በቃ የሆነ ብዙ ነገር ኖቲስ ማድረግ የነበረብንን ነገርና ወንድሜም እዛው ሁኔታ ላይ ነው የሆነ ቤት ተከራይቶለታል ያኖረው ነው ምናምን ነገር አንድ ሌላ ያለውን አባወራ በዛ መንገድ ያዘው ማለት ነው እዛ ሌቭል ላይ ተደረሰ እና ስሙዝሊ ስቲል እየሄደ ይመስላልና በዚህ አጋጣሚ ምን እንሰማለን መሰላችሁ ጂጂጋ ይኖር ነበር አልኳችሁ አይደል ይሰውዬ እና ጂጂጋ በጣም የተለያየ ብዙ እዳ እንዳለበት ብዙ ሰው እንደሚፈልገው ብዙ ሰው ሊገለው ሁሉ እንደሚፈልግ እና በጣም ብዙ ፋውል እንደሰራ ብዙ እዳ እንዳለበት ብዙ ነገር እንሰማለን ማለት ነውና በጣም ይሄ በጣም ዲስአፖይንቲንግ ነገር ነበር ለምን እስከዛ ፖይንት ድረስ ማለት ነው በቃ የሆነ ኢሉዥን ውስጥ ነው እናቴ በተለይ እነኛ ሙሉ በሙሉ ማለት አይቻልም ግን እናቴ በተለይ በቃ የሆነ ኢሉዥን ውስጥ ናትና በቃ ይሄንን ነገር እስከምንሰማ ያለበት ድረስ we thought it was okay እና ከዛ እንዳልኳችሁ የሆነ ከተለያየ ሶርስ አንድ አይነት ነገር ሰማን እና ይሄ ነገር በቃ እውነት እንደሆነ በቃ ፌስ ማድረግ እንዳለብን የገባንበትን ጉድ ምናምን በደንብ ሪያላይዝ እንድናደርግ አደረገን ማለት ነውና በጣም እንዳልኳችሁ ነው ብዙ ሰው በነፍስ እንደሚፈልገውና ብዙ ፋውል እንደሰራ ብዙ ነገር እንዳደረገ ማለት ነውና እንሰማለንና ያቺ ዘመዴ ስትናገር የነበረችው ነገር ሁሉ እውነት ሆነ ያልኳችሁ ከዚህም ጋር ነው ኮንፈርም ያደረገው ማለት ነው እና በርግጥ አያልቅም ጉዱ ግን ብቻ እነሱ እሷ ስትል የነበረችው ነገሮች ሁሉ ቼክ አውት አደረጉ እንዳለ እውነት ነበር ያኔ ስትል የነበረው ነገር ማለት ነውና በቃ ሰውየው ለካ ሲያደርግ የነበረው ምን እንደሆነ ታውቃላችሁ ላይክ መጀመሪያ ከሆኑ ሰዎች ብድር ወስዷል እሺ ከዛ እንደገና ያንን ብድር እዚህ ጋር ሾፍ አደረገበትና የእናቴን ቤት ምናምን አሲዞ ደግሞ በተበደረው ብር ለነሱ ከፈለና ደግሞ አሁን እዚህ ጋር ጉድ ሆነ ገባችሁ ይሄ ነው እየሆነ ያለው እንጂ ከመጀመሪያው ሰውዬው ሀብታም ሆኖ የማያውቅም ምንም እንደዚህ በጣም ይሄ ገብታችኋል እንደነሰውም ሆኖ አያውቅም ያንን ጨዋታ ሲጫወት የነበረው ከሰዎች ተበድሮ በነበረው ብር ነው ፊልም ሲሰራ የነበረው እንደን የእናቴን ደግሞ አሲዞ ለነዛ ሰዎች ሰጠ ብሩን ማለት ነው do you understand ከዛ እንደው በቃ ይሄ ሁሉ it's crazy አይደለም ሌላ አንድ መጨምርላችሁ ነገር ምን እንደሆነ ታውቃላችሁ የሆነ ሰዓት ላይ ምን ፋይንድ አውት እናደርጋለን ላይክ ፈርታናለች እናቴ ገባችሁ እንዳልኳችሁ ላይክ ኖርማል ነገር ነው መሰላት የነበረውና እንደዚህ ሪአክት ስናደርግ ደንግጣለች በቃና ከዛ የሆነ ሰዓት ላይ ጭራሽ ስንሰማ አንዲት አክስቴም ተጨማሪ ቤቷን ሰጥታለች አክስቴም አይገርማችሁ አክስቴም ቤቷን ሰጥታለች አንድ ላይ ማለት ነው አንድ ላይ ነው የሰጡት በቃ አሪፍ ኢንቨስትመንት ነው ይሄ አሪፍ አርጎ ይመልስልናል ብር ጨምሮ ይሰጠናል አይነት ነገር ብለው አስበዋልና እኔ በዚህ ደረጃ ብሬንዋሽ እኔ የሆነ አይነት መንፈሳዊ አሰራር ያለው ሁሉ ይመስለኛል እንዴት ነው ነገሩ ማለት ሰው በዚህ ደረጃ እንደዚህ ደንዝዞ ንብረቱን አስረክቦ እንደዚህ ላይክ ኖርማል አይደለም ማለት እና በቃ እና ፋይንድ አውት ያደረኩ ቀን ዞረብኝ ነው የምላችሁ ጭራሽ ያክስታችንን ቤት ተጨምሮ ነው ያሳያዛችሁት እስካሁን እንዴት በቃ የነበራችሁ ነገር እኮ ያስደነግጣል ምናምን ብላ የደበቀችውን ፍንድት
ማመን አቃተን ነው የምላችሁ። የአክስቴም ቤት አንድ ላይ በዕዳ ተይዟል። በቃ ማመን አቃተን ነው የምላችሁ። እኔ ከአእምሮዬ በላይ ነበር የሆነብኝ በሰዓቱ እውነት። እና ሲሰማ እንደዛ ነው። በቃ ምን ይደረጋል እንትን ነው፣ ወደ ሌላ ነገር ነው የምትሄዱት። ገባችሁ? በስሜት ከተነዳችሁ እንደዚህ እንትን ካላችሁ ምናምን ወደ ሌላ ነገር ነው የምትሄዱት። እኔ ደግሞ እንደዚህ አይነት ሰው መሆን አልፈልግም። በቃ የኔን ወክዬ ሳወራ ማለት ነው። እና የምር እንደዚህ በሰውኛው በስሜታዊነት ከተነሳሳችሁ ምን ካላችሁ ሌላ ነገር ውስጥ ነው የምትገቡት። እና ያቺኑ እንዲያርጌ እግዚአብሔር እርዳኝ፣ በቃ እርዳኝ፣ ይሄን ነገር ገብታችኋል፣ በቃ እርዳኝ፣ ይለፌ ነገር ችግር የለም በቃ። እና በጣም ተናደናል። እቺ ሌላኛው እህቴም በቃ በጣም ሌላ ታሪክ ውስጥ ገብተናል ብታይና ተናደናል፣ ተቆስሏል፣ ውስጣችን ተበሳጭተናል፣ ምን ብለናል። ግን እንዳልኳችሁ ነው በቃ እግዚአብሔር የማይወደው ነገር ደግሞ የፈለገ ቢሆን ምንም በቃ ገባችሁ፣ የፈለገ የተፈጠረው ነገር አናዳጅም ቢሆን በቃ እንደምንም እንትን ብሎ ማለፍ ነው በቃ በሚለው እንደምንም ራሴን አረጋግቼ እኔ ምናምን ብዙ ነገር ወደ ውስጥ ይዤ በቃ ተውኩትኝ ምናምን። እና በቃ አሁን ገባን። ፊልሙ እየፈራረሰ ነው እንደነገርኳችሁ። በዛ ጋዳ እንዳለበት ምናምን ጭራሽ አክስቴን ቤት ጨምሮ እንዳስያዘ እንደዚህ ምናምን። ሰውየው ከመጀመሪያው ኢምፖስተር ወይም አስመሳይ ወይም በቃ እንዳለው ሰው የሚሆን እንጂ ኖሮት እንደማያውቅ ገባን በቃ የሆነ ሰዓት። እና አሁን በቃ እንደሚያሰጋ ሁኔታው ገባን። እና አሁን ሞር ሪያሊስቲክ ሆነ። የእናቴ ቤት እንዲህ ተወርሶ በሐራጅ ሊሸጥ ምናምን እንደዚህ እንዲህ የመሆኑ ሪያሊቲ በደንብ ከፍ አለ ማለት ነው። ግን እንዳልኳችሁ አሁንም ጊዜ ወስዷል ይሄ ነገር። እና እንዲህ ብለን እየጠበቅንም የሆነ ጊዜ በቃ ሰላም ነው፣ ምንም አዲስ ነገር የለም። ገባችሁ? እና እስቲል እዛ ቤት እየኖረች ነው እናቴ ምናምን፣ አዲስ ነገር የለም ምናምን። ከዛ አንድ ቀን ደወለችልኝ እናቴ። እና ይሄ ማለት እንዳልኳችሁ ነው። ይሄን ወሬ ከሰማን ካርቷን እንዳስያዘች ምናምን ከሰማን ከሆነ ኦልሞስት 2 ዓመት ሁሉ ሊሆን ይችላል ይሄ ነገር። እና ደውላልኝ አይ የፈራነው ቀን ደረሰ እኮ አለችኝ። ልቤ ዝቅ አለ ነው ምላችሁ። በቃ ዞረብኝ። ምንድነው እናቴ ስላት ያው ደብዳቤ መጣ እና ለካ የሚጠበቅበትንም ክፍያዎች እየከፈለ አልነበረም። ሰርፕራይዝ አይገርምም? የሚጠበቅበትንም ክፍያዎች እየከፈለ አልነበረም። ኮንታክት ሊያደርጉትም ሲሉ ራሱ ማግኘት እስኪያቅታቸው ድረስ ሰውየው አንዴ እንትን ነው፣ አንዴ ክፍለ ሀገር ነው፣ አንዴ እዚህ ነው፣ አንዴ ምናምን ይሄ ሁሉ ነገር ማለት ነው። እና ያ ደብዳቤ ደረሳት ማለት ነው። የሆነ ነገር ካልተደረገ በእንዲህ ያህል ጊዜ ውስጥ እንዲህ ከቤትሽ እንደምትወጪ የሚል ደብዳቤ ደረሳት ለእናቴ ማለት ነው። ስቶሪ ታይም። የእህቴ ባል እናቴን ከኖረችበት ሰፈር እንዴት በፖሊስ አንጠልጥሎ እንዳስወጣት እየነገርኳችሁ ነበር። ይሄ የመጨረሻና ፋይናል ፓርቱ ነው የሚሆነው። እናቴ የማስጠንቀቂያ ደብዳቤ በደረሳት በጥቂት ጊዜዎች ውስጥ ማለት ነው ከኖረችበት እኛን ካሳደገችበት ከምትከበርበት ከምትታወቅበት ሰፈር በፖሊስ አጃቢነት ጓዟን ጠቅለላ እንድትወጣ ተደረገ ማለት ነው። እና በጣም የሚያሳዝን ነገር ነው። በቃ ያ እንዴት ምን አይነት ነገር ነውና እንዲህም አለ። በስተርጅና መበላት አለ። ባልጠበቃችሁት መንገድ ባልጠበቃችሁት ሰው በስተርጅና እንደዚህ ጉድ መሆን አለ። በስተርጅና እንደዚህ መሆን አለ። እና አይ ዶንት ኖ ለምን እንደምነግራችሁ። ከተማራችሁበት ተማሩበት። የሚጠቅመው ሰው ካለ ምናምን whatever እንደዚህ ሰው የምታምኑ ሰዎች ካላችሁ አትመኑ። whatever መውሰድ ያለባችሁን መልእክት ውሰዱ። ካልሆነም ደግሞ መደበሪያም ከሆናችሁ no one cares ችግር የለውም። እና በቃ እንደዚህም አለ ጋይስ፣ እንደዚህም አለ። እናቴ በስተርጅና አሁን ሆምለስ ሆነች እና የሆነ ሰው ጋር ያለችው አመቻችተውላት ምናምን እና የተከበረ ቤቷን ጥላ እንዲህ አይነት ሲቹዌሽን ውስጥ የገባችበትን ታሪክ ነው ሼር ያደረኳችሁ። እና እንደዚህም አለ ጋይስ። በቃ ቢ ኬርፉል። የምትማሩ ከሆነ ተማሩበት፣ ካልሆነም እንዳልኳችሁ ምንም አይመጣም ብዬ ነው እኔን ሼር ማድረጋችሁ። እሺ ባይ። ከ2 ቀናት በፊት እዚህ ጋር የምትመለከቷት እናቴ በእህቴ ባል ምክንያት ንብረቷን እንዴት እንዳጣች በስተርጅና ከቤቷ እንዴት በፖሊስ ታጅባ እንድትወጣ እንደተደረገች እና ንብረቷን እንዳጣችው ያስረዳዋችሁ ነበረ። በእርግጥ ብዙ አልታየም፣ ግን ከዛ ውስጥም ባይዘው አንዳንድ ሰው በጣም ደንግጧል፣ የሚያውቃት ሰው ማለት ነው። እና መቼ ነው እንዲህ የሆነው ብሎ በጣም ደንግጦም ሪቻውት ያደረገ ሰው አለ፣ ኢንቦክስ ያደረገልኝ። እና አንዳንዱ ሰው ደግሞ መመሰላችሁ የሆነ ታሪክ ተልኮልኝ እየተረኩኝ የመሰለውም ሰው አለ፣ የሆነ ስቶሪ ታይም እየተናገርኩ የሌላን ሰው ታሪክ ማለት ነው። ኖ guys, this is real life. This is my mom. እናቴ ናት እዚህ ጋር ያለችው። አስቴር ኃይሉ ትባላለች።
ወጣትነቷን ድሬዳዋ ጅጅጋ ምናምን ነበር የኖረችው። ላለፉት 20 ምናምን ዓመታት ደግሞ ወደ አዲስ አበባ ሙቭ አድርጋ እኛን እያሳደገች ስራዋን እየሰራች የምትኖር ጨዋ፣ መልካም፣ በጣም ቅን የሆነች ሴት ነበረች እና የምታውቁት ታውቋታላችሁ። ስለሷ ቅንነት ስለሷ የዋህነት ተወርቶ የማያልቅም እና ያ አንዳንድ ሰው ምን አይነት ጥያቄ ጠየቀ መሰላችሁ? ሀብታም መስሏት ስታሸረጉድ እንደዛ እንደሆነች ያሰበ ሰው አለ እና ነው ይሄ ሀብታም ስለሆነ ስታሸረጉድ ለሱ ስታሽቃብጥ አይነት ምናምን አይደለም። እንዲህ የሆነችው ባይዘው እግዚአብሔርን ነው የምላችሁ። እና እናቴ በጣም የዋህነት የበዛባት ቅንነት የበዛባት ብዙ ነገር የማታስተውል በቃ የሆነ ቀለል አድርጋ ነገሮችን የምታይ ሴት ናት እና እነሱ ሰርተውበት ወደ ተሻለ ደረጃ እንዲደርሱ በማሰብ ነው እንጂ ይሄን ነገር ያደረገችው ለራሷ የሚጠቅማትን ጥቅም በማሰብ ብቻ አይደለም እዚህ ሁኔታ ላይ የደረሰችው ማለት ነው። እና በቃ ቀለል አድርጋ አስበው የነበረ ነገር አሁን ከብዶ ዋጋ አስከፈላት። አሁን ከቤቷ አስወጣት። አሁን ሆምለስ አደረጋት በስተርጅና ማለት ነው። እና ወጣለች በቃ እናቴ ከዛ ቤትና የሆነ ቦታ ተመቻችቶላት ነው እየኖረች ያለችው ለጊዜው ማለት ነው እንጂ በስተርጅና እንዲህ አይነት ነገር በጣም ይሰብራል፣ በጣም ያሳዝናል። በጣም እኔ እውነት በጣም ነው የምታሳዝነኝ አሁን ራሱ ሳያትና የበለጠ ደግሞ የሚያሳዝነኝ እኔም ስራ ባቆምኩበት ይሄ በደንብ ሰፖርት ማድረግ የማልችልበት ሰዓት መሆኑ ደግሞ የበለጠ በጣም ነው የሚደብረኝ። ግን የሆነው ሆኗል፣ ምንም ማድረግ አይቻልም። እና this is real guys። የምር እንዲህ በቲክቶክ ስትሰሙት ቀለል ምናምን ካላችሁ ማለት ነው this is real life። እናቴ ሊትራሊ ተገፍትራ ከቤቷ ወጣለች ምናምን እና ሌላ ደግሞ ምን ያለም ሰው አለ የቀራችሁት ልጆች ምን ስትሰሩ ነበር ምናምን የሚል ነገር አለ። ያው ዛም ቪዲዮ ላይ ለመግለጽ እንደሞከርኩት ሁሉም ሰው የራሱ ሩጫ ላይ ነው እና ደግሞ ምንም ያልጠረጠርነው ነገር ቢኖር ምን እንደሆነ ታውቃላችሁ? እኔ ከልጅነቴ ጀምሮ ማለት ነው እናቴ ስለ ካርታዋ እንዴት እንደምትጨነቃቃለሁ ስትደብቀው ከአንዱ ቦታ እየወሰደች እንደዚህ ምናምን ካርታዬስ እያለች እንትን ስትልና you will never guess እንደዚህ ብድግ አድርጋ ለሰው ትሰጠዋለች ብላችሁ አታስቡም። እውነት ከመጣንበት ካስተዳደጋችን ጀምሮ ማለት ነው ንብረቷን ቤቷን እናቴ እንዲያርጋ ነበር የምትይዘው እና አትጠረጥሩም። እና ኦሬዲ እኛ የሰማንበት ሰዓት ደግሞ ኦሬዲ ሄዳ በፍቃዷ ፈርማ ኦሬዲ ካርታዋን ካስረከበች በኋላ ነው እና እኛ የምናደርገው ብዙ ነገር አልነበረም አንፎርቹኔትሊ። እና በጣም በቃ ቅንነቷ ነው ዋጋ ያስከፈላት በስተመጨረሻ እድሜ ልኳን ቅንነቷ እንደው የዋህነቷ ስትባል የኖረች ሴትዮ በስተርጅና ዋጋ ያስከፈላት ይሄ ነገር። እና እዚህ ማወራችሁ አንደኛ እንድትማሩበት ነው። መጀመሪያም እንደነገርኳችሁ አትመኑ። ማንም ሰው ሀሪፍ መስሎ ቢመጣ አትመኑ። ማንም ሰው በቃ በደንብ ብዙ ማታውቁት ነገር ይኖራል አንዳንዴ እና ዋጋ ያስከፍላል እንደ ቀልድ የምንወስናቸው ውሳኔዎች ለማለት ነው። እና ሌላው ደግሞ እንደ ምስክርነት እንዲቀመጥ እፈልጋለሁ ይሄ ነገር እግዚአብሔር በአንድ መንገድም በሌላ ይክሳታል። እናቴ ወይ ለራሷ የሆነ ነገር ያዘጋጅላታል ወይ በእኛ በኩል ይባርካታል። የእንደገና አምላክ ነው፣ የበስተርጅና አምላክ ነው እግዚአብሔር። እና ይህንን ደግሞ ስለማቅ ማለት ነው ይክሳታል፣ በቃ ይክሳታል። እና እንደ ምስክርነት እንዲቀመጥ እፈልጋለሁ ይሄ ነገር እና እግዚአብሔር መልካምን ነገር ያደርጋል እና እሱን በማመን እንቀጥላለን እንጂ አሁን ያለበት ሁኔታ በጣም የሚያሳዝን በቃ አሁን በይዘው እንዲህ ተረጋግቼ ሳወራ ስታዩ ማለት ነው ጨርሼ ነው አልቅሼ ተበሳጭቼ ምን ብዬ ጨርሼ ነው ተረጋግቼ ነው በቃ። እና ያ this is reality በቃ። እና እናቴ እዚህ ሁኔታ ላይ ነው ያለችው። አሁንም እግዚአብሔር ያውቃል፣ እስቲ ስለ ነገ አናውቅም፣ እግዚአብሔር ያውቃል በሚለው እናልፈዋለን እንጂ በቃ እንደ ቤተሰብ የሆነ ዱብዳ ነው የመጣብን። በቃ ባለቀ ሰዓት ያልጠበቅነው የሆነ ትልቅ ነገር ነው የመጣብን እና ያ